قم يا أخي. الله أكبر الله أكبر. قم يا أخي. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه وسلم. الله سبحانه وتعالى ፍጡራኑ እንዲገዙት እሱም በብቸኝነት ካመለኩ ትእዛዛቱን ከፈጸሙ ያማረ የተድላ ሕይወት እንደሚያጎናጽፋቸው ቃል ገብቷል። الصلاة خير من النوم። አንተ የአላህ ባሪያ ሆይ፣ አንቺ የአላህ ባሪያ ሆይ፣ ቀብር አለ። መብራት ሲጠፋ የሚጨንቀን ሰዎች ደግሞ ቀብር ውስጥ ገብቶ ከባድ ጭንቀት አለ። ሰው ያልሰራውን አያገኝም፣ የሰራውን ነው የሚያስለው። الصلاة خير من النوم። ሰላት ከእንቅልፍ ይበልጣል ይለናል ማለት ነው አላህ ሱብሓነሁ ወተዓላ። በጣም አሳዛኝ ያየሁትን ክስተት መናገር እፈልጋለሁ። በአንድ መስጂድ አጠገብ ነው። ፈጅር ሰላት ደርሶ አለፍኩኝ። ሴትየዋ በረንዳ ተዳዳሪ ናት። መንገድ ላይ የምታድር ማለት ነው። ፕላስቲክ ቤት አንጥፋ ከላዩ ሽፋን የለውም የምትለብሰው ላስቲክ በስተቀር ማለት ነው። የተከሰተው ምንድነው? አዛን ሲል ሰማች፣ ተነሳች፣ ውዱ አደረገች። ከዛ በኋላ ከላስቲክ ውስጥ ጨርቋን አንስታ ጅልባቧን ለበሰች። ሰላቷን ቆማ ሰገደች። ሰላት ካለቀ በኋላ ተመልሳ ወደ ላስቲኳ ተኛች። ተመልከቱ የአላህ ባሪያዎች ሆይ፣ ድህነቷ አላህን ከመገዛት አልከለከላትም። አማኝ ማለት ሁልጊዜ ሁለቱም ባህሪ አጣምሮ የሚሄድ ነው። ሲሰጠው ቦታው ላይ መዋል፣ አላህ ደግሞ ችግርን ሲወስንበት መከራን ሲወስንበት ደግሞ ታግሶ መኖር ነው። ስንቶች እህቶች የሆኑ ገንዘብ እያላቸው እንደሌላቸው በጥቅጣቂ ልብስ ለብሰው የሚሄዱ፣ እግራቸውን እያሳዩ የሚሄዱ፣ አንገታቸውን ደረታቸውን ከፍተው ጸጉራቸውን እያሳዩ የሚሄዱ ስንቶች የሆኑ እቺ ደሃ ሴት መንገድ ላይ አዳሪ መሆኗ አላህ ሱብሓነሁ ወተዓላ ሁልጊዜ ድህነትንም አላደረገም፣ ሁልጊዜ ሀብትንም አላደረገም። ያገለባብጠዋል በሰዎች መሃል። ያልፍላት ይሆናል ኢንሻአላህ። አላህም ጠቃሚ የሆነን ዱንያ ይስጣት። የሚቀጥለው ዓለም ላይ ከእሳት ጠብቆ እሷንም እኛንም ጀነት ያስገባን ማለት ነው። ተመልከት ያላህ ባሪያ الصلاة خير من النوم ይላል። ዛሬ እኛ ብርድ ልብሳችንን መግለጥ አቅቶናል ከቤታችን ውስጥ ማለት ነው። ይቺ ሴት ልብ በል አስፋልት ላይ ስተኛ ወይንም መንገድ ላይ ስተኛ ያ ያሞቀውን ቦታ ጥሎ መነሳት ማለት ትልቅ ጂሃድ ነው። ምንም አልገደዳትም። ፕላስቲኳን ከላይ አንስታ እብድም አይደለችም። በነገራችን ላይ ጤነኛ ሴት ናት። ሰላቷን ሰግዳ ችግር ብቻ ነው ያዛት። ተመልሳ አሁንም መንገድ ላይ ትገኛለች ማለት ነው። ግን ምን እየሰራን ነው እኛ? ማለት ሁላችንም የሚመለከት ማለት ነው። ሙስሊሞች እንዲህ ተቸግረው በየቦታው እያየን የምናልፋቸው ከሆነ ይሄ እኛንም የሚያስጠይቅ ነው። አካባቢያችን ላይ ያሉ ሰዎችን ቼክ እናድርግ፣ እንያቸው፣ እንረዳዳ። እስልምና ማለት ይሄ ነው። አንዱ ለአንዱ ማዘኑ። ነገሮች እየሄዱ ያሉበት መንገድ በጣም የሚያሳዝን ነው። ይሄ ሁሉ ፈተና የሚመጣው ብዙ እኛ ካላህ ያጓደልናቸው ነገሮች አሉ ማለት ነው። ወንዶች፣ ሴቶች ማታ ቴሌቪዥን ላይ ሲያፈጡ ከማምሸት ኢሻ ሰላትን ሰግዶ ከቤተሰብ ጋር የሚጫወቱት ነገር ካለ ትንሽ ተጫውቶ በጊዜ መተኛት። ከዛ በኋላ አላህ በደነገገው ሰዓት ተነስቶ አቅሙ የቻለለት ሰው ለይል መስገድ፣ ያልቻለ ደግሞ አላህ ግዴታ ያደረገበትን ፈርድ የፈጅር ሰላት ወንዶች መስጂድ ሄደው ሴቶች ደግሞ ቤታቸው በሰዓቱ ሰግደው ቁርአናቸውን ቀርተው ዚክራቸውን ሊሉ ነው የሚገባው። ምንድነው እየጠበቅን ያለነው? ሞት እኮ ማንንም ሳይቀጠር ነው መጥቶ ይዞ የሚሄደው ማለት ነው። ሰውን ቀብር ውስጥ ገብቶ ብቻውን ነው የሚቀረው። ተው ያላህ ባሪያዎች ተው አላህን እንፍራ። ዛሬ ብዙ ምልክቶች እያየን ነው። ስንቶች ሳይፈልጉት ሄዱ። ማን የተቀጠረ አለ ለዚህ ነገር?
أرك غفلاتين منكا سفر تقمطن جماع صلاة الفنان كافي تقمطو فرد صلاة يسملطال من يتسرع من الله باريوش أرى اللهن النفرة وصلى اللهم على نبينا محمد وعلى آله وصحبه وسلم. ألا إنها نار يقال لها لظى فتظلم أحيانا وحينا توقد فيا راكب العصيان ويحك خلها ستحشر عطشادا ووجهك أسود ولو علم البطال ما نال زاهد من الأجر والإحسان ما كان يرقد فصام وقام الليل والناس نوموا ويخلو برب واحد يتعبد بعزم وحزم واجتهاد ورغبة ويعلم أن الله ذو العرش يعبد فلو كانت الدنيا تدوم لأهلها لكان رسول الله حيا يخلد فكم بين مشغول بطاعة ربه وآخر بالذنب الثقيل مقيد فهذا سعيد في الجنان منعم وذاك شقي في الجحيم مخلد كأني بنفسي في القيامة واقف وقد فاض دمعي والمفاصل ترعد